አለቅሻለሽ ስራ ሰሩኝ እያልሽ ለምንድን ነው የምታለቅሽው? ለምን ቆፍጠናቲ ትሉኛላችሁ? የሰው ልጅ እኮ ችግር ውስጥ ሆኖ ቆፍጠን ማለት አይችልም። የሰው ልጅ እኮ እየራበው እየጠማው ቆፍጠን ማለት አይችልም። የሰው ልጅ እኮ ማደሪያቱ ቆፍጠን ማለት አይችልም። ዛሬ ቆፍጠን ብዬ ብቀመጥ ነገ ልጄን ይዤ ጎዳና ነው የምወድቀው። አልቅሼ እባካችሁ ብዬ ለምኜ ስራ ካገኘሁ ግን ሰርቼ ልጄን ይዤ በዚህ መጠለያ ውስጥ አድራለሁ። ምናልባትም ይሄን የምጽፉልኝ ችግር አይታችሁ አታውቁ፣ ርቧችሁ አያውቅ፣ ጠምቷችሁ አያውቅ፣ መጠለያ አታችሁ አታውቁ። እኔ ግን የሚያስጠጋኝ ሰው የለኝም። ለዛ ነው ባካችሁ ስራ አሰሩ እያልኩ ማለቅሰው። እና ደግሞ የምታሳሳ ሴት ልጅ ይዣለሁ። እሷን ይዤ ጎዳና ላይ መውጣት ስለማልፈልግ ነው ባካችሁ ስራ አሰሩኝ እያልኩ ማለቅሰው። እና ይቺ እንጀራ ለኔ በጣም ብርቄ ናት። አንዳንድ ሰዎች ማገዙኝ፣ ራሴም ሰራሁኝ፣ ያገኘኋትን አጠራቅሜ የቤት ኪራይ ከፍላለሁ። ልብስ ሳጥብ ይቺ እንጀራ ከተሰጠችኝ ይቺን በልቼ አድራለሁ። ቅድሚያ ለቤት ኪራይ ነው የምለው። ቅድሚያ ልብላ አልልም። ችግር በደንብ ስለቆላኝ ነው ማለቅሰው። የሆነ ሰዓት ላይ እኮ አግኝቼ ነበር ግን አላወኩበትም መሰለኝ። እግዚአብሔር አይገባሽም አለኝ። ለዛ ነው ማለቅሰው።